ቶሎ መጨረስ የምትቸገሩ ሰዎች በጣም ቀላል ግን እጅግ ጠቃሚ የሆነ ማድረግ የምትችሉትን ነገር ልንገራችሁ። አተነፋፈስ ነው፣ ዳያፍራማቲክ ብሪዚንግ እንለዋለን። ይህንን ለማድረግ እንዴት ነው የምታደርጉት? እጃችሁን ሆዳችሁ ላይ ታደርጉና ከዛ በኋላ በአፍንጫችሁ በደንብ አየር ወደ ውስጥ ትስባላችሁ። ከዛ በኋላ ደግሞ ቀስ እያላችሁ በአፋችሁ ታስወጡታላችሁ ማለት ነው። እንደዚህ ትይዙትና ከዛ ማለት ነው። ይሄንን በመታደርጉበት ጊዜ የነርቭ ስርዓታችሁን መረጋጋትንና ያንን ኮንትሮል ማድረግን ትለማመዳላችሁ። ይሄንን ታዲያ በቀን ውስጥ እየደጋገማችሁ ታደርጉና ልክ በኋላ ላይ ስትለማመዱት በግንኙነት ወቅት በጣም ኤክሳይትድ በምትሆኑ ሰዓት ይሄንን ብሪዚንግ ሰውነታችሁ ስለተለማመደው ያንን በመታደርጉበት ጊዜ ቶሎ መጨረስ እንዳይፈጠር ሊያደርግ ይችላል። ነገር ግን ብቻውን ሳይሆን ከመድኃኒት ጋር እንዲሁም ደግሞ ሌሎችም አብሮ የሚደረጉ ነገሮች አሉ ማለት ነው። በማንኛውም ቶሎ መጨረስ ዙሪያ ለመታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ በመደወል ቀጠሮ እያስያዛችሁ መምጣት ትችላላችሁ። ዶክተር ቤቴል ነኝ ባይ። 5 ከግንኙነት ህይወታችሁ ጋር በተያያዘ ማወቅ ያለባችሁ ነገሮች ልንገራችሁ። አንደኛ የመጀመሪያ ዙር ላይ ቶሎ ልትጨርሱ ትችላላችሁ። ሁለተኛ የተለያዩ አጋጣሚዎች ሲኖሩ፣ ጭንቀት ሲኖር፣ ድካም ሲኖር ቶሎ ልትጨርሱ ወይም ደግሞ የብልት አለመቆም ሊያጋጥማችሁ ይችላል። ሶስተኛ ብልት በየቀኑ ጠዋት ላይቆም ይችላል። አራተኛ ደግሞ እድሜ እየጨመረ በመጣ ቁጥር ሪፍራክተሪ ፔሪድ ወይም ደግሞ ለሁለተኛ ዙር የምትዘጋጁበት ጊዜ እየጨመረ ሊመጣ ይችላል። አምስተኛ ደግሞ የብልት መጠናችሁ ስላነሰ አይደለም ሴት ልጅ ማርካት የማትችሉት። እነዚህን ነገሮች ማወቅ እጅግ በጣም ይጠቅማችኋል። በማንኛውም ስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ በመደወል ቀጠሮ እያስያዛችሁ መምጣት ትችላላችሁ። ዶክተር ቤቴል ነኝ ባይ። እሱማ ምን አለበት ይጨርሳል፣ ይደሰታል፣ ስለኔ ግን ምንም አይመስለውም ለምትሉ ሴቶች ማለት ነው። መጨረስና መደሰት አብዛኛውን ጊዜ ይሄ ኢጃኩሌሽን እና ኦርጋዝም የምንለው ማለት ነው አብረው ነው የሚከሰቱት። ነገር ግን ቶሎ የሚጨርሱ ወንዶች ሁሌ ይደሰታሉ ማለት አይደለም። የማይደሰቱባቸውን ምክንያቶች ደግሞ ልንገራችሁ። አንደኛ ባለቤቴን እያስደሰትኩ አይደለም የሚለው ጭንቀት የእነሱንም ደስታ ያጠፋባቸዋል። ሁለተኛ ደግሞ ልክ የእርካታ ጣራ ከርቭ የምንለው አብሮ ከፍ እያለ በመጣ ቁጥር የጭንቀት ከርቭ ወይም የአንግዛይቲ ከርቭ የምንለው አብሮ ይጨምራል። ስለዚህ በዛ የሚፈጠረውን ደስታ ከማጣጣም ይልቅ ጭንቀቱም ደግሞ አብሮ ስለሚኖር ከደስታው ይልቅ መጨናነቁና ማሰቡ ይበዛና እንደምታስቡት አይደሰቱም ማለት ነው። ስለዚህ ስለጨረሰ ብቻ እሱ እየተደሰተ አንቺን ችላ ያለሽ የሚመስልሽ ከሆነ ተሳስተሻል ማለት ነው። በማንኛውም ቶሎ መጨረስ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ እየደወላችሁ ቀጠሮ በማስያዝ መምጣት ትችላላችሁ። ዶክተር ቤቴል ነኝ ባይ።